በባለትዳሮች መካከል ገብቶ መፈትፈት ግን ይህ እርባነ ቢስ ነው። ለሰዎች ከመናገሩ በፊት ስለሰዎች ከማውራቱ በፊት ስለሰዎች ከመመስከሩ በፊት በጥንቃቄ እርምጃዎችን ሁሉ ያደርጋል። እግዚአብሔርን ማሳዘን ግን በምን ይታረቁታል? የማይገቡንን ወሬዎች ለሌሎች በማድረስ የሌሎችን ስነ ልቦና ጫና ውስጥ በመክተት ለሌሎች ሰዎች መውደቅ ምክንያት በመሆን ነው። ይጻ እምአፉክሙ አብይ ነገር ከአንደበት መጥፎ ነገር አይውጣ ወዳጄ። ሰላም እንደምን አላችሁ? የእግዚአብሔር ሰላም የእናቴ የቅድስት ድንግል ማርያም ምልጃዋ አይለያችሁ። ዓለምን እያስጨነቃት ያለው የማይገቡ ወሬዎች፣ የተንዛዙ ነገሮች፣ የማይገቡንን ወሬዎች ለሌሎች በማድረስ የሌሎችን ስነ ልቦና ጫና ውስጥ በመክተት ለሌሎች ሰዎች መውደቅ ምክንያት በመሆን ነው። ወዳጄ ስለሰው ከመናገር በፊት ሁልጊዜ ስለራስ ማሰብ ተቀዳሚ ድርሻችን ልናደርግ ይገባል። ይህ ማለት እኔ ማን ነኝ? ከየት መጣሁ? ወዴት እሄዳለሁ? መነሻዬ ምንድነው? መድረሻዬ የት ነው? የሚለውን ማወቅ ይገባናል። ይህንን ጠንቅቆ የሚያውቅ ሰው ስለሰዎች ከመናገሩ በፊት ስለሰዎች ከማውራቱ በፊት ስለሰዎች ከመመስከሩ በፊት በጥንቃቄ እርምጃዎችን ሁሉ ያደርጋል። ቅዱስ ዳዊት ይጻ እምአፉክሙ አብይ ነገር ሲል መቼም ባስጨነቁት ሰዓት መከራ ባጸኑበት ሰዓት ቢያሳድዱት ይህንን አለ። እግዚአብሔር ለሁሉም ጊዜ አለ። የሰውን ልጅ ሁሉ ብቻ አይደለም ዓለምንና ሞላዋን ሁሉ የፈጠረ እርሱ እግዚአብሔር አንድን ነገር ሲያደርግ በምክንያት ነው። ያለ ምክንያት የሆነ ያለ ምክንያት የተሰራ አንዳችም ነገር የለም። ታዲያ ለዚህ ነው ወዳጄ እኔ ዛሬ በዚህ ርዕሰ ጉዳይ ላይ እንድናወራበት ራሳችንን እንድንመክርበት ራሳችንን እንድንገመገምበት ለማንሳት የወደድኩት። ዓለም ዛሬ እንደምትመለከቷት በወሬኞች ተሞልታለች። በወሬኞች ወሬ አንዳንድ ጊዜ ጥቅም አለው፣ አንዳንድ ጊዜ ግን ምንም አይነት ጥቅም የለውም፣ እርባንም የለውም ማለት ነው። ወሬ ጥቅም የሚኖረው ለበጎ ሲሆን ነው፣ ለመልካም ሲሆን ነው። ልክ እንደነ ማርታ ልክ እንደነ ማርያም ማለት ነው። የክርስቶስን መነሳት ተሽቀዳድመው ሄደው እንደመሰከሩት ማለት ነው። እንደዛ አይነት ወሬ ለጥቅም ይሆናል። እንደዛ አይነት ወሬ ያልሆነው ግን ሌላውን አንዱን ካንዱ ለማጣላት አንደኛውን ካንደኛው ለማጫረስ እንደዚሁም ደግሞ በባለትዳሮች መካከል ገብቶ መፈትፈት ግን ይህ እርባነ ቢስ ነው። ሰውን ብቻ አይደለም ሰውንም እጅግ አሳዝኖ ከማሳዘንም በላይ እግዚአብሔርንም ያሳዝነዋል። ወዳጄ ሰውን ማሳዘን እሺ ይሁን እንደው ስለ እግዚአብሔር ብለው ይታረቁታል። እግዚአብሔርን ማሳዘን ግን በምን ይታረቁታል? አንዱ ፈጣሪ እሱ ነው፣ አንዱ ገዢ እሱ ነው፣ አንዱ ንጉስ እሱ ነው። ስለዚህ አንዳንድ ጊዜ ከመናገራችን በፊት እጅግ ልናስብ ይገባናል። አንድ መምህር ሲናገሩ የሰማሁት ታሪክ ትዝ ይለኛል። አንድ እናት አንድ ልጇ መካከል የተፈጠረው ማለት ነው። ታሪኩ ይህ ነው። ይህች እናት ፊቷ የተጨማደደ ፊቷ የተቃጠለ እጅግ በሰዎች መካከል ብትሄድ ደምግባት የሌላት አይነት እናት ናት። ልጇ ደግሞ በከተማ ውስጥ አሉ ከሚባሉ ባለሀብቶች መካከል አንዱ ነው። ይህ ልጇ ባለት በፊቷ በገጽቷ ምክንያት በእናቱ ያፍር ነበር፣ ይሸማቀቅ ነበር። ይዟት መሄድ አይደለም የሷ ልጅ ነው መባልን አይፈልግም ነበር። ወዳጄ ምን ይላል? ሁልጊዜ አይ እማዬ ቤት ውስጥ ተቀመጪ ብሎ አንድ ክፍል ይዘጋባት ነበር። ያንን የሚያደርገው ከምን አንፃር ነው ካላችሁ ቆዳዋ ላይ በሚያየው ነገር የውስጧን አያውቅም ነበር። ውስጧ ያለውን ቁስል አልተረዳም ነበር። እሱ እዛ ለመድረሱ ምክንያቱን አላወቀም ነበር። ከዕለታት አንድ ቀን ግን ይህች እናት እያለቀሰች ብቻዋን ካለችበት ወጣች። ሰዎች በተሰበሰቡበት ባለስልጣናቱ ባሉበት የሱ እናት እኔ ነኝ ብላ ተናገረች። በዚህ ሰዓት ያ ልጅ ፊቱ ተለዋወጠ። እነዛ ባለስልጣናት ግን ሰላም አለው። ስለ እናት የሚያውቁ ስለ እናት ክብር የገባቸው ማንነታቸውን የሚያውቁ የተማሩ የጠነቀቁት እነዚያ እናቱን ሰላም አሉ። እሱ ግን በዚያ ደስተኛ አልነበረም። እናቴ አለ ዛሬ ምን አልሽኝ? አዋረድሽኝ አለ።
ወዳጄ እዚህ ጋር እንድታስተውሉልኝ የምፈልገው ነገር አለ። እናቴ ዛሬ አዋረድሽኝ አለ። እናት ፊቷ በእንባ ታጠበ። እናት ማልቀስ ጀመረች። ምን አለች? እንዴ ልጄ እኔ አዋረድኩ? በዚህ በፊቴ በመቃጠሉ ምክንያት አንተ ተዋረድክ? ና ልንገርህ፣ ከዚያ መዋረድህ ተዋረድኩበት ያልከው ይህ ፊት ክብርህ እንደሆነ ላስረዳህ ና፣ እስከዛሬ ደበቅኩ ምስጢር አለ አለች ይህች እናት። ከዚያን መጨረሻ መናገር ጀመረች በእንባ። ልጄ ወዳጄ ዛሬ ይህ የምታፍርበት ፊት አንተን ለማዳን አንተን በህይወት ለማቆየት ብዬ ያሆነ የተቃጠለ ፊቴ ነው አለች። ታሪኩን መለስ ብላ መናገር ጀመረች። አንተ ሕፃን እያለህ አባትህ ሞተብኝ፣ ማሳደግ አልቻልኩም፣ የአባትህ ቤተሰቦች አገለሉኝ። እኔ አንተን ለማሳደግ በቤት ውስጥ በረሃብ እንዳትሞትብኝ ብዬ እንጨት መልቀም ጀመርኩኝ። የነበረ ሀብት ንብረትን በሙሉ አንሰጥሽም አልኩኝ። ስለዚህ ረሃብ እንዳትሞትብኝ ብዬ አንተን ጎረቤት እያስቀመጥኩኝ እየሄድኩኝ እንጨት እየለቀምኩኝ ህይወትን መግፋት ጀመርኩኝ። መቼም ጎረቤትም ሰለቸ፣ ሰው ሆኖ የማይሰለች የለምና ሰለቹብኝ ሁሉም። ያው ሁለታችን ቁጭ ብንል አይሆንም ብዬ አንተን ቤት ዘግጄብህ ወደ እንጨት ምለቅምበትና ሸጬ ዳቦ ገዝቼ ወደምመጣበት ቦታ ሄድኩኝ። በዚህ ሰዓት ስመለስ ግን የጠበቅኩት ነገር ሌላ ነበረ። ልጄ አንተ የነበርክበት ቤት ሲቃጠል ሰዎች ኡኡ ይላሉ። ያንተ ውስጥ መኖርህን ማውቅ እኔ ብቻ ነበርኩኝ። ቤቱ ተቃጠለ ከማለት ውጪ ያንተን የውስጥ ያለውን ድምጽህን የሰማ ሰው የለም። እኔ ግን ሰማሁኝ። እሪ ያልኩኝ ተንደርድሬ እሳቱ መካከል ገባሁኝ። እሳቱ መካከል ስገባ ግን አንተ ልጄ ታለቅሳለህ። ያንን መቋቋም አልቻልኩኝም። አንተን በቀሚሴ ሸፍኔ ስወጣ ፊቴ ተቃጠለ፣ ተለበለበ። እንደምታየው ከሰውነት ተርታ ወጣሁኝ። አየህ ልጄ ዛሬ አንተ ከብረህ ዛሬ አምሮብህ ለመውጣትህ የኔ ፊት መቃጠል ምክንያት አለው። ስለዚህ ልጄ ልቤን አትስበረው፣ እስከዛሬ የተሰበርኩት ይበቃል ብላ ያችን ተናገረች። ወዳጄ መጀመሪያ ልቧን ሰብሮት ነበረ። ለእርሱ መክበር፣ ለእርሱ ባለጸጋ መሆን፣ ለእርሱ ሀብታም ለመሆን የእሷ ፊት ተቃጥሎ ነበር። ግን አንዳንድ ሰዎች ዛሬም እንደምትመለከቱት ትላንትና የነበራቸውን ማንነት በቅጡ ሳይረዱ መነሻቸውን ሳያውቁ መዳረሻቸውን መነሻውን አያውቅ መዳረሻውን ይናፍቅ እንዲሉ በዚያ ውስጥ ብዙ ሰዎች አሉ። ስለዚህ ወዳጄ መጀመሪያ ከመናገርህ በፊት የተነሳህበትን ምክንያቱ ምን እንደሆነ በደንብ አድርገህ ጠንቅቅ ለማለት ነው። ይቆየን።